ሰላም ጓደኞቼ እንዴት ናችሁ? እግዚአብሔር ተመስገን እኔ በጣም ደህና ነኝ። ጓደኞቼ በዛሬው ቪዲዮ ይዤላችሁ የመጣሁትኝ ስለ አንድ ሶሻል ሚዲያ ነው። የሶሻል ሚዲያ የኢትዮጵያውያን ሶሻል ሚዲያ ነው። ማለትም በኢትዮጵያን ሶፍትዌር ኢንጂነሪንግ በተመረቁ ተማሪዎች ማለት ነው ዲቨሎፕ ተደርጎ ለተጠቃሚ የበቃ ሶሻል ሚዲያ ነው። ፕላይ ስቶር ውስጥ ይገኛል። እንዲሁም በዌብሳይት በጉግል ላይ ገብታችሁ ሰርች ብታደርጉ ታገኙታላችሁ። ኢትዮ.ሚ ይሰኛል። እንዲሁም በአፕሊኬሽን አለ። እዚህ ጋር እንደምታዩት እችኛው አፕሊኬሽን ነች። ጉግል ፕላይ ስቶር ውስጥ ገብታችሁ ኢትዮ.ሚ ብላችሁ ሰርች ብታደርጉ ይመጣላችኋል። ለማሳየት ያክል ፕላይ ስቶር ውስጥ እንገባለን። በመቀጠል እዚህ ጋር እንደምታዩት ኢትዮ.ሚ ይላል። እንደምታዩት ኢንስቶል አድርጌዋለሁ። እናንተም ገብታችሁ ዳውንሎድ አድርጉ፣ ተጠቀሙት። በጣም ምርጥ ነው። እንደነገርኳችሁ የኢትዮጵያውያን ሶሻል ሚዲያ ነው። አዲስ ነው፣ ተጠቃሚ ብዙም የለውም እና ለማስተዋወቅ ያክል ነው ይሄን ቪዲዮ የሰራሁትኝ። እዚህ ጋር ትንሽ ስክሪንሾቶች አሉ። እነሱ እንደምታዩት እዚህ ጋር በአማርኛም አለ በእንግሊዘኛም አለ። በቃ የሀገራችንን ቋንቋ በማንነት ባህል የሚገልጽ ይዘት ያለው ሶሻል ሚዲያ ነው እና እንደምትወዱ ተስፋ አደርጋለሁ። አካውንት አከፋፈቱ እንዴት ክሬት እንደምታደርጉ አሳያችኋለሁ። በጣም ቀላል ነው። ልክ እንደ ሌሎች ሶሻል ሚዲያዎች እንደ ፌስቡክ፣ ቴሌግራም፣ ትዊተር እንደ ጉግል አጠቃላይ አጠቃቀሙ አንድ አይነት ነው። ቪዲዮም ሆነ ማንኛውም ፒክቸሮች ፖስት ማድረግ ስላላችሁ ቻት ቦክስ አለው። በጣም ደስ የሚል ሶሻል ሚዲያ ነው። እዚህ ጋር ኮሜንት እያነበብኩ ነበር። በጣም ደስ የሚል ኮሜንቶች አሉ። ለምሳሌ በርቱ የአገሬ ልጆች ምናምን ይላል። ብዙ ተጠቃሚ አላገኘንም ብላችሁ ተስፋ እንዳትቆርጡ፣ ምክንያቱም ሊነጋ ሲል ይጨልማል፣ ጨልሞ አይቀርም ዳግም ይነጋል ይላል አንዱ ተጠቃሚ ኮሜንት ሰጠው ማለት ነው። እንዲሁም ሌሎች ብዙ ኮሜንቶች አሉ እዚህ ጋር እናንተ ገብታችሁ ያቸው። ጥሩ ሙከራ ነው ይላል። ይሻሻል የሚል አለ። ትንሽ በዚህ ሶሻል ሚዲያ እኔ ያለኝ ቅሬታ በነገራችሁ ትንሽ ኔትወርክ ማለትም ኮኔክሽን ትንሽ ይጠይቃል። በተለይ በዋይፋይ የምትጠቀሙ ከሆነ በደንብ ይሰራላችኋል። በዳታ ግን ትንሽ ኮኔክሽን ይጠይቃል። ስሪጅ አድርጋችሁ መጠቀም ትችላላችሁ። በጣም ያምራል። ወደ አካውንት እንዴት እንደምትከፍቱ ላሳያችሁ። አፕሊኬሽኑ ጋር ገባለሁኝ። ኢትዮ.ሚ በዌብሳይት መጠቀም የምትፈልጉ ጉግል ላይ ገብታችሁ www.ethiopiansocialnetwork.com ብላችሁ ሰርች ብታደርጉ ይመጣላችኋል። እዛ ውስጥ ገብታችሁ አካውንት ክሬት አድርጉና ተጠቀሙበት ማለት ነው። እንዲሁም ለጓደኞቻችሁ አስተዋውቁት። እንደነገርኳችሁ ገና አዲስ ነው፣ ብዙ ተጠቃሚ የለውም። ወደፊት ተጠቃሚ በሚያገኝበት ሰዓት እነ ፌስቡክን እንደሚፎካከር ተስፋ አደርጋለሁ። በሀገራችን ምርት እንጠቀም እላችኋለሁ ማለት ነው። እዚህ ጋር ዩዘር ኔም ይላል ወይም ኢሜል ፓስወርድ አለ። ልክ እንዳያችሁ እንደ ፌስቡክ ነው ማለት ነው። እናንተ አዲስ ስለሆናችሁ ቀጥታ እንደምትሉት ክሬት አን አካውንት ነው የምትሉት ማለት ነው። ወይም ደግሞ በፌስቡክ ሎጊን ማድረግ ስላላችሁ በጉግልም በተመሳሳይ ማለት ነው። እኔ ማሳያችሁ አሁን እዚህ ጋር አካውንት ስላለኝ በቀጥታ ሎጊን ብዬ ላሳያችሁ። እዚህ ጋር ኢሜል ጽፋለሁኝ። በመቀጠል እዚህ ጋር ፓስወርድን ጽፋለሁኝ። ከዛ ሎጊን እለዋለሁ ማለት ነው። ኦኬ ይቅርታ እንዴ። እና እንደነገርኳችሁ ጓደኞቼ አካውንት አከፋፈቱ ልክ እንደ ፌስቡክ አካውንት ነው። እናንተ የመጀመራችሁ ከሆነ ክሬት አን አካውንት ነው የምትሉት ማለት ነው። እዚህ ጋር ታች ያለውን ትነኩታላችሁ። ከዛ ፈርስት ኔም፣ ላስት ኔም፣ ዩዘር ኔም፣ ኢሜል፣ ፓስወርድ ታስገባላችሁ። ሳይን አፕ ትሉታላችሁ ማለት ነው። እኔ አካውንት ስላለኝ ሎጊን ነው የምለው። ሎጊን ካልኩት በኋላ ፓስወርድ እና ኢሜይልን አስገባለሁ ማለት የተመዘገብኩበትን። ለምሳሌ እዚህ ጋር እኔ ያስገባሁት ይሄኛውን ነው። ፓስወርዴንም ጽፋለሁ ማለት ነው። ከዛ ሎጊን እለዋለሁ እዚህ ጋር። እዚህ ጋር እንደምታዩት አሁን ከፍቷል ማለት ነው። ሆም ፔጁን እንደምታዩት በጣም ያምራል። ልክ እንደ ፌስቡክ እንዲሁም ሌሎች ሶሻል ሚዲያዎች ማለት ነው። ለየት ያለ ነው። ቪዲዮ ፖስት ማድረግ ስላላችሁ፣ ፎቶዎች ፖስት ማድረግ ስላላችሁ፣ ኮሜንት ቦክስ አለው፣ ላይክ ሼር አለው። እናንተ ገብታችሁት ሁሉንም በጣም የሚያምር
ፔጅ ነው ማለት ነው። ሶሻል ሚዲያ ነው። እንዲሁም እንደነገርኳችሁ ቻት ቦክስ አለው። ከማንኛውም ሰው ጋር ፍሬንድ ሪኩዌስት ልክ እንደ ፌስቡክ በመላክ ማለት ነው ቻት ማድረግ ትችላላችሁ ማለት ነው። የተለያዩ ላይክ ፔጆች አሉት፣ ግሩፖች አሉት። ከፈልጋችሁ እነሱን ክሬት አድርጋችሁ የተለያዩ ስራዎች መስራት ትችላላችሁ ማለት ነው። እንዲሁም በተጨማሪ ለጓደኛ ኢንቫይት ማድረግ ከፈልጋችሁ እንዴት ኢንቫይት ማድረግ እንደምትችሉ እዚህ ጋር ኢንቫይት ፍሬንድስ የሚል አለ። የጓደኛውን ኢሜል ያስገቡ ይላል። ለማሳየት ያክል ትነኩትና ለምሳሌ 5 ጓደኛ ኢንቫይት ካደረጋችሁ ማለት ነው የሆነ ታይም ይሰጣችኋል። ለምሳሌ 24 ሰዓት ቢሰጣችሁ በዛ ሰዓት ውስጥ 5 ጓደኛ ኢንቫይት ካደረጋችሁ ማለት ነው የ25 ብርና ከዛ በላይ ካርድ ሽልማት ተሸላሚ ትሆናላችሁ ማለት ነው። እዚህ ጋር የጓደኛችሁ ኢሜል ለምታስገቡት ከዛ ሴንድ ለምትሉት ሞክሩት። እናንተ ለማሳየት ያክል ነው። እንደነገርኳችሁ በጣም ያምራል። የኢትዮጵያውያን ሶሻል ሚዲያ ነው ብያችኋለሁ። በኢትዮጵያን ሶፍትዌር ዲቨሎፐሮች ዲቨሎፕ ተደርጎ ወደ ስራ የገባ ሶሻል ኔትወርክ ነው። የቅርብ ጊዜ ነው፣ ብዙ ተጠቃሚ አላገኘም። እናንተም የድርሻችሁ እንድትወጡ በማሰብ ነው ይሄን ቪዲዮ ያዘጋጁት ማለት ነው። በተቻላችሁ መጠን ሼር አድርጉት፣ ለጓደኞቻችሁ አስተዋውቁት። በአፕሊኬሽን ይገኛል፣ በዌብሳይት ይገኛል። እንድትጠቀሙት ጋብዛችኋለሁ ማለት ነው። እንዲሁም አስተዋውቁት። የሀገራችን የሚያንጸባርቅ ነው፣ የሚያበረታታ ስራ ስለሆነ ማለት ነው። እዚህ ጋር 3 ነጥብ ዋጋ ገብቼ የተለያዩ ነገሮች ማግኘት ትችላላችሁ ማለት ነው። ሜሴጅ መላኪያ ቦክስም አለው፣ ቻት ቦክስ ማለት ነው። እሱን እናንተ ሞክሩት። እኔ ሃይላይቱን ለማሳየት ሞክራለሁ ማለት ነው። ለምሳሌ እዚህ ጋር ሜሴጅ ውስጥ ብገባ አንዲት ፍሬንድ ሪኩዌስት እንደሚላክ ልክ እንደ ፌስቡክ በቀላሉ ፍሬንድ ሪኩዌስት ማድረግ ትችላላችሁ ማለት ነው። አድ ፍሬንድ የሚል አለ። አድ የሚለውን በምትነኩበት ጊዜ በቀጥታ ሪኩዌስት ለምትፈልጉት ሰው ይገባል ማለት ነው። ፍሬንድ ሪኩዌስት ሴንት ይላል፣ ተልኳል ማለት ነው። ያ ሰው ይሄ ሪኩዌስት ይደርሷል። በቀጥታ ኮንፈርም ሲያደርጋችሁ ሲቀበላችሁ ማለት ነው ጓደኛ ትሆናላችሁ። ቻት ቦክስ ማውራት ትችላላችሁ ማለት ነው። እንዲሁም የተለያዩ ፖስቶችን ሼር መደራረግ ትችላላችሁ ማለት ነው። ጓደኞቼ እዚህ ጋር እንደምታዩት የፔጅ አለ፣ የግሩፕስ አሉ፣ ኢቨንትስ ብዙ ነገሮች አሉት። እናንተ ገብታችሁ እዩት። እኔ ለማሳየት የፈለኩትን አሳይቻለሁኝ። በጣም ቀላል ነው። ለጓደኞቻችሁ አስተዋውቁት። ጓደኞቼ ለዛሬ የነበረ ቪዲዮ ይሄን ይመስላል። ቻናሌን ሰብስክራይብ በማድረግ በየጊዜው የምለቃቸውን ቪዲዮዎች ማግኘት ትችላላችሁ። ከዚህ የተሰሯቸው ብዙ አስተማሪ ቪዲዮዎች አሉ። እነሱን ገብታችሁ እያቸው። አስተያየት ኮሜንት ማለት ነው ላይክ ስጧቸው። በተቻለ መጠን ለመመለስ ሞክራለሁኝ። እንዲሁም በተቻላችሁ አቅም ሼር አድርጉልኝ፣ አስተዋውቁልኝ አካውንት ቻናሌ ማለት ነው። በጣም ብዙ ቪዲዮዎችን ለመስራት ሞክራለሁ በተቻለኝ አቅም። በሌላ ቪዲዮ እስክንገናኝ ድረስ ቻው እያልኩኝ ይሄን ቪዲዮ ሼር አድርጉት በተቻላችሁ መጠን። የሀገራችን ማንነት የሚያንጸባርቅ ሶሻል ሚዲያ ነው፣ የሚያበረታታ ስለሆነ ማለት ነው። ለጓደኞቻችሁ ሼር አድርጉት። አመሰግናለሁ። ቻው